የኢየሱስ ሞት የሞተ ቀን ነው ማዳን የጀመረው። ካርሞ ኢየሱስ ከተነሳ በኋላ አይደለም ያዳነው፣ እየሞተ ዳነ ሰውየው። ኢየሱስን እዚህ ጋር እየሞተ ህይወት ሰጠው መንፈስ ቅዱስ። ኢየሱስ ነው ስራዬን ሰርቶ የጨረሰው። ይሄንን ህይወትስ ወደ እኔ ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ አክቲቭ ነበር መስቀል ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ሰጠ ይላል። ሆሊ ስፒሪት አክቲቭ ነው እዛ ጋር። ኢየሱስ ሲሞት መንፈስ ቅዱስ ለሰው ፈቃደኛ ማን ይላል? መንፈስ ቅዱስ ቆሞ ለምን ይሄው ህይወት ተገኘ እኮ ላድል ተገኘ። ይሄኛው የመጨረሻውን ወንጀለኛ አዳነ። ይሄ ሰውዬ ከዳነ ማንም ይድናል። የመጨረሻ ፍርደኛ አዳነ ኢየሱስ ደም። የመጨረሻ ደና ሰው ካህን አይደለም ያዳነው፣ ነፍሰ ገዳይ አዳነ። የመጨረሻውን ኃጢአተኛ ማንጻት ይችላል ተባለ። የመጨረሻ ወንጀለኛው መጽደቅ ይችላል። ኢየሱስ ዞሮ አየው፣ በደም ተነክሯል ፊቱ። አይኑን መግለጥ አይችልም፣ በጣም በስስ ነው ሊያዩ የሚችለው። አየው እና ዞሮ አንተ ሰው ኢየሱስ ፈገግ ይላል። ለምን መሰለ? የዘላለም ህይወት የሚያገኝ ሰው ነው። ቅድም ዘምረናል። እኔ ብቻ ብሆን ኢየሱስ ለብቻ ይሞትልኝ ነበር አለ። እሱ ብቻ ቢሆን የሚድነው ኢየሱስ ይሞታል፣ ማንም ባይቀበለው ለሱ ብቻ ቢሆን። ለምን መሰለ? ሰውየው ሲያወራ ሰብሰብ በሉና ከሞት ስነሳ መጥቼ በዛ ካላችሁ አወራለሁ አይደለም ያለው። ላንተ ብቻም ቢሆን እንደዚህ ያለው አንተ ሰው ሰማ። ሰውየው ከሰማይ ወረድክ ነው ብሎት የለ አንተ ሰው ሲለው፣ እኔ ባይዘው እየተዘመረ ትንሽ ነገር ሲነካኝ እንባይን መቆጣጠር አልችልም። እንባይን ትንሽ ሲነካኝ ይሄ ሰውዬ ምንድነው የሚሆነው? እጁ ራሱ ተቆርጦ አለመውደቁ ለመስገድ ሲሞክር አንተ ሰው አለው። ጌታዬ ሲለው አቤት አንተ ሰው አለው። አቤት በሙሉ አይኑ ማየት አይችልም ኢየሱስ። ዛሬ ከኔ ጋር በገነት ትሆናለህ። አድነኝ ሲለው ድነሃል። ሞቱን ወሰደለት፣ ሕይወቱን ሰጠው። አየ ብልጥ ነው፣ ጥበበኛ ነው። ከነ ኃጢአቱ አልሞተም ብሎ ኃጢአቱን ኢየሱስ ላይ አድርጎት ሞተ እና ይነሳላ የትንሣኤ ቀን። ዛሬ ከኔ ጋር በገነት ትሆናለህ ማለት ኢየሱስ የግሪክ ኮንስትራክሽኑ የቃሉ የግሪክ ኮንስትራክሽን ዛሬ እኔ እናንተ ገነት ሄደን እናድራለን አይደለም ትርጉሙ። ዛሬ እልሃለሁ ከኔ ጋር በገነት ትሆናለህ። ሰኪውርድ አደረገው። በቃ ድነሃል፣ ጸድቀሃል። ዛሬ ልንገርህ አለው። ምክንያቱም ኢየሱስ ለሥራ ወደ ታች ይወርዳል ለ3 ቀን። ስለዚህ በቃ ዛሬ ግን ልንገርህ አለው። ዛሬ ከኔ ጋር የሚለው ዛሬ እልሃለሁ ነው የግሪክ ኮንስትራክሽን። እርግጠኛ ሆናለሁ። ምን አለ? ድነሃል። እድሜውን ሁሉ ሌባ፣ እድሜውን ሁሉ ወንበዴ፣ እድሜውን ሁሉ ነፍሰ ገዳይ፣ መጨረሻ ላይ ሾለክ አለ። አስገባኝ ሲለው ኧረ ያንተ በዛ አይልም። ናግባለሁ። ደሙ ይችላል። የኢየሱስ ደም ይችላል። አይ የኢየሱስ ደም አሁን የሰውየው የክፋት ልክ አይደለም፣ የደሙ ጉልበት ነው የታየው። ሰውየውማ ክፋቱ እኮ እኔ ክፉ ነኝ ማለት አይጠበቅበትም። መስቀሉ ይመሰክራል። የሰራው ስራ ነው እዚህ ጋር ያመጣው። አሁን ሶስቱም መስቀል ላይ ቢሆኑ የሚሞቱበት ጉዳይ ላይ እነሱ ለራሳቸው ኃጢአት፣ እሱስ ለዓለም ሁሉ ኃጢአት። ይለያያል ምክንያታቸው መስቀል ላይ የመጡበት። እሱ ንጹህ ነው፣ እነሱስ ወንጀለኛ ናቸው። እሱ እነሱን ጨምሮ ለዓለም ሁሉ ነው እየሞተ ያለው። ሰው ሲያቸው 3 ወንጀለኛ ይላል። ኖ የመሃለኛው ወንጀለኛ አይደለም። ስለ ሰው ልጆች ኃጢአት የሌሎችን ኃጢአት ተቀብሎ አይ ቅድም እኮ እንደሰማነው እኮ ጥቅስ እኮ ነው። ስለ መልካም ሰው የሚሞት ስለ ቸር ሰው የሚሞት ይገኛል አይደለም? በጭንቅ አሁን በጣም ጥሩ የተባለ ሰው አቤት የተባለ ሰው እና እንደው በጭንቅ እኔ ለሞትለት እባክህ እንደው በጭንቅ ለኃጢአተኛስ ግደለው ነው የሚለው። ይሄ ሰው የኃጢአተኛ ነው ሲጀመር ኃጢአተኛ አይደል እንዴ? እና ለምን ታቆየዋለህ ነው የሚለው። እንኳን ሊሞትልህ ይፈርድባል ተባብሮ ኢየሱስ ለኃጢአተኛ ነው የሞተው። ፍርደኞች ሰብስቦ ፍርዳችሁን አምጡ ብሎ ከዛስ ፍርዱን ጥሎ በቃ ሂዱ አይደለም ያለን አንጣው ላይ ሄደ። ያቺ በመንዝርና የተገኘች ሴት እንደሷ አይደል ሊሆነች? በመንዝርና እኮ ነው የተገኘችው። ከዛ ሊገሉት ነው። ቆይ ከመንገላታ ብቻ ለምን እንውገራት እና ኢየሱስን እናጥመደዋ። በሷ ምን አድርገን ሙሴ እንደሆነ ውገሯት ብሏል። እሱ ምን እንደሚል እናየዋለን። አጉል ቸርነኝ ማህሪ ነኝ እያለ አስቸግሮ ይላው እቺን ሴት እንደው የሆነ ነገር ካለ አጥመደን ይዘን እሱንም እንወግሯለን ብለው መጡ። ከዛ ድንጋይ እንደዚህ ይዘው አንበርክከው ፊቱ ሙሴ አሉት። ባይዘው ተገደላ አይደለም ጥቅስ ነው ታኮ ያረጉት። ክፉ ናቸው፣ ክፉዎች ናቸው። በእውቀት የሆነ ኃጢአት እኮ ከባድ
ተሳስተ ሲሆንና አውቀ ሲሆን እኮ ይለያል። አሁን በኖሌጅ አንደርስታንዲንጋቸው ነው። ሙሴ በሕጋው እንደዚህ አይነቶቹን ውገሩ ብሏል። አሁን አንተ ስለዚህ ጉዳይ ምን ትላለህ? እንውገራት እንዴ አሉት። ጌታስ ጥቅስ አይደለም አይደል? ሀርት ነው እሱ ሀርት ነው። እንዲህ ማላያት እጅ በእጁ እንደዚህ እየጻፈ ከዛ ቀና ብሎ ኃጢአት የሌለበት እርሱ ይውገራት ብሎ ከዛ ኢየሱስ ጽፎ ሲጨርስ ቀና ሲል እንኳን ሊያነቡ ጽፎ ሲጨርስ ቀና ሲል ማንም ብቻዋን ናት እንደ አለት አንቺ ሴት አላት። አቤት ከሳሾችሽ ወዴት አሉ? እሷስ ሄዱ ስትሉ ጌታ ምንድን ነው ያላት? ከእንግዲህ ይህንን ደግመሽ ይህን ኃጢአት አትስሪ፣ እኔም አልፈርድብሽም። ይኸውልህ ያስወግራል ስለማያስወግር እንዳይመስልህ ወስዶላት ነው። እኔ ሞታለሁ በዚህ ምትካ ደግመሽ እንዳገቢያው ሂጂ፣ አልፈርድብሽም፣ ልምርሽ፣ ይቅር ልልሽ። ያንቺን የሚያስገድልሽን ጉዳይ ፍርዱን ልቀበለው ነው። ኃጢአቱን አንቺ ነሽ የሰራሽው፣ እኔ ኃጢአቱን አልወስድም። ኃጢአት ሊወስድ አይችልም ኢየሱስ። ኃጢአት የለበትም እሱ። ኃጢአቱን አንጩና እኔ በኃጢአቱ እንደሱ አይደለም። ኃጢአቱን አስወግዶ ኃጢአቱን የሚያመጣው ፍርድ አለ። ፍርዱን አምጪ፣ አልፈርድብሽም፣ ሂጂ። ምትክ ክሮስ ምትክ ኢየሱስ ተካች።